ባክ ቴስቲንግ በትሬዲንግ ጆርናያችን ላይ በጣም ኦቨርሶት እና ሚስ አንደርስቱንድ ከተደረጉ ኮንሰፕቶች ውስጥ ነው ብዬ አምናለሁ። ብዙ ሰዎች ባክ ቴስቲንግ ምን እንደሆነ ክሊርሊ ማይረዱም አሉ። በዋናነት የባክ ቴስቲንግ ዓላማ ራሱ ምንድነው የሚለውን ብዙ ሰዎች በትክክል ማይረዱበት ጊዜ አለ። ከዛም በዘለለ ደግሞ ባክ ቴስት የምናደርግበት ጎላችን ምንድነው የሚለውን ብቻም ሳይሆን ባክ ቴስት ካደረግን በኋላ ምንድነው ይዘን የምንወጣው ነገር የሚለውን ነገር ብዙ ሰዎች አንረዳው። በዚህ ቪዲዮ ላይ ባክ ቴስቲንግ ምንድነው፣ የባክ ቴስቲንግ ዋና ጥቅሞች ምንድናቸው፣ ኢምፖርታንሱ ምንድነው፣ ከዛም በዘለለ ደግሞ ምን ማድረግስ አለብን ምን ማድረግስ የለብን ባክ ቴስቲንግን ስናስብ ከየት መጀመር አለብን የሚለውን እንመለከታለን። መጨረሻ ላይ ደግሞ በጣም ወሳኝ ነው ብዬ ማስበው ባክ ቴስት ስናደርግ እንዴት ማድረግ እንችላለን። ፍሪ የሆኑም ፔድ የሆኑም ነገሮች አሉ የምንጠቀማቸው፣ ነገር ግን በነፃ ባክ ቴስት ማድረግ እንፈልጋለን ብለን ብናስብ እንዴት አድርገን ያንን ማድረግ እንችላለን የሚለውን ፕራክቲካሊ አንድ ኤንትሪ ሞዴል ወስጄ ያሳያችኋለሁ። ብዙ ጊዜ ባክ ቴስቲንግ ሰዎች ዝም ብለው ባክ ቴስት ያደርጋሉ እንጂ ብዙ ጊዜ ጆርናል አይደረግም። ግን ባክ ቴስት ራሱ ጆርናል መደረግ ያለበት ኮንሰፕት ነው። ያ ለምን እንደሆነ እንግዲህ ሙሉ ቪዲዮን ስትመለከቱት የምትረዱት ይሆናል። ስለዚህ ያንን ሁሉ በራሱ አውቶማቲካሊ ካልኩሌት የሚያደርግ የሺት አዘጋጅቼላችኋለሁ፣ የጆርናል ሺት ማለት ነው። መጨረሻ ላይ ደግሞ ቪዲዮን እስከ መጨረሻው ድረስ ከተከታተላችሁ ይሄንን ሺት እንደ ጊቫዌይ አድርጌ እሰጣችኋለሁ ማለት ነው። ይሄ የምትመለከቱት የኛ የዩቲዩብ ኢንሳይደር ዳታ ላይ ወይም አናሊቲክስ ውስጥ ያለ ዳታ ነው። እንደምታዩት እንግዲህ ኦልሞስት ሃፍ የሚሆነው ተመልካቾቻችን የኛን ኮንቴንት እያዩ ነገር ግን ሰብስክራይብ ያላደረጉ ናቸው። እውነት ለመናገር ከብዙ ቻናል አንጻር ጥሩ ሬቲንግ ነው፣ መጥፎ አይደለም። ነገር ግን እዚህ ቻናል ላይ እንግዲህ ለረጅም ጊዜ ቆያችሁ ሰዎች እንደምታውቁት ሌላ ቦታ የማታገኟቸውን ጥራት ያላቸው ኮንቴንቶች በየጊዜው ሳቀርብላችሁ ቆይቻለሁ። ስለዚህ ከዚህም በላይ ደግሞ ማድረግ እንድንችል ኢንስፓየር እንድታደርጉን ሁላችሁም ይሄን ቪዲዮ የምታዩ ሰዎች ሰብስክራይብ እንድታደርጉ ጋብዛችኋለሁ። እናንተ ሰብስክራይብ ባደረጋችሁን ቁጥር ደግሞ እኛም በጣም ጄኒን የሆኑ በጣም ቆንጆ የሆኑ ኮንቴንቶችን ለማዘጋጀት ኢንስፓየር ያደርገናል። ባክ ቴስቲንግ ምንድነው? ባክ ቴስቲንግ ምንድነው የሚለውን ለመረዳት ያክል ያው እንግሊዝኛ ተርም ስለሆነ ኮምፕሊኬትድ ነገር የለው። ባክ እና ቴስቲንግ የሚለው ነገር ይይዝልናል። ባክ ማለት እንግዲህ ሂስቶሪካል ዳታ ወደ ኋላ ሄደን ቼክ ስናደርግ ባክ አደረግን ማለት ነው። ቴስት ስንል ደግሞ ያንን ባክ የሂስቶሪካል ዳታ ላይ ያለውን የኛን የስትራቴጂ ወይም ኤንትሪ ሞዴል ፕሮፊታቢሊቲውን ቴስት እናደርጋለን ማለት ነው። ሌላ ኮምፕሊኬትድ ነገር የለው። በሌላ አባባል የአንድን የትሬዲንግ ኤንትሪ ሞዴል ለረጅም ጊዜ ወስደን የዛን ኤንትሪ ሞዴል ሂስቶሪካል ዳታ ላይ ቴስት አድርገን ይሄ ኤንትሪ ሞዴል ትርፋማ ነው ወይስ አይደለም፣ ለምሳሌ ላለፉት 3 ወር ሊሆን ይችላል፣ 4 ወር፣ 5 ወር፣ 6 ወር፣ አመት ሊሆን ይችላል፣ ትርፋማ ነው አይደለም የሚለውን ዳታ ለማግኘት ወደ ኋላ ሄደን ቴስት ስናደርግ ባክ ቴስት አደረግን ማለት ነው። ኢማጂን ለምሳሌ የሆኑ ሪሰርቸሮች የሆነ መድኃኒት ለማምረት አስበዋል፣ ወይም የሆነ መድኃኒት ሶሉሽን ነው ብለው እያዘጋጁት ያለው መድኃኒት አለ። ቀጥታ መቼም ለፋርማሲዎች አይሰጡም ወይም በማስ የማምረት ውስጥ አይገቡም አይደል? መጀመሪያ የሆነ ያክል ሳምፕል ላይ ቴስት ያደርጉታል። ከዛ በኋላ እንስሳ ላይ ሊሆን ይችላል፣ ከሰው ጋር ተቀራራቢ ባህሪ ያላቸው እንስሶች ላይ ቴስት ያደርጉታል ደግሞ። ከዛ በኋላ ሪል ታይም ላይ ደግሞ የሆኑ ያክል ሰዎች ላይ ያመጡና ሰውስ ላይ ምን ይመስላል የሚለውን አንድ 10 ሰው ላይ ቴስት ያደርጉታል። ከዛ የሆነ ያክል 100 ሰው ላይ ቴስት ያደርጉታል። ከዛ በኋላ ይሄን ሁሉ ቴስት ሲያልፍ ነው ወደ ዋናው ነገር የሚያስገቡት አይደል? ይሄንኑ ልክ አሁን ያወራነው ሜታፎር ለትሬዲንግ ልትወስዱ ትችላላችሁ። አንድ ኢንትሪ ሞዴል ዛሬ ለምሳሌ የሆነ ኢንትሪ ሞዴልን ባሳያችሁ በቃ ያን ኢንትሪ ሞዴል ቀጥታ ወስዳችሁ ገንዘብ አስገብታችሁ ሪል ላይ ትሬድ ማድረግ አይለባችሁ። መጀመሪያ ቴስት መደረግ አለበት። በደንብ ኢንትሪ ኮንፊርሜሽኑን አይቼዋለሁ ወይ፣ አውቄዋለሁ ወይ፣ ተረድቼዋለሁ ወይ። ከዛ በኋላ ሂስቶሪካል ዳታ ላይ ምን ይመስላል ባክ ቴስት አደርገዋለሁ። ከዛ በኋላ ሪል ላይፍ ላይ ከኔ ባህሪ ጋር ሄዳለሁ ወይ፣ ከፔሸንስ ጋር ከዲሲፕሊን ጋር ምን ይመስላል የሚለውን አያለሁ። ከዛ በኋላ ደግሞ ተጨማሪ ትናንሽ ገንዘቦችን ደግሞ እያወጣው ምናልባት ፕሮፊርም ላይ ሊሆን ይችላል ወይም የሆነ ያክል ካፒታል አስገብቼ ቀስ ያልኩ ደግሞ ትሬድ ያደረኩትም ልመለከተው ይገባል። በአጠቃላይ በትሬዲንግ ጆርናያችሁ ውስጥ ባክ ቴስቲንግ እና ፎርዋርድ ቴስቲንግ የእናንተ የትሬዲንግ ሞዴላችሁ ወይም የኢንትሪ ሞዴላችሁ ላብራቶሪ ነው ማለት ትችላላችሁ። ኢንትሪ ሞዴላችሁ የምትፈትኑበት ቦታ። ስለዚህ አጠር አድርጌ ለማስቀመጥ ያክል ባክ ቴስቲንግ ውስጡ ያለው ፕሮሰስ ይሄንን ይመስላል። የመጀመሪያው ሂስቶሪካል ዳታን መሰብሰብ ነው። ከዛ በኋላ የእናንተን የስትራቴጂ ሩሎች አፕላይ ማድረግ። ከዛ በኋላ ደግሞ ያንን ኤንትሪ ሞዴል ወይም ያንን ስትራቴጂ አፕላይ ስታደርጉት የሚያመጣውን አውትካም አናላይዝ ማድረግ ያስፈልጋል። እንዴት ነው የምናደርገው ምናምን የሚለው ነገር ላይ ብዙ አትጨነቁ፣ ቀስ ብለን እንገባበታል። ባክ ቴስቲንግ ብዙ ኢምፖርታንሶች አሉት። ከነሱ ውስጥ ሜጀር የምላቸውን ዋና ናቸው ብዬ ማስባቸውን ልንገራችሁና መጨረሻ ላይ ግን በጣም ኢምፖርታንት ነው ብዬ ማስበው እኔም ከኤክስፒሪየንስ የሚተረዳሁትን ነገር አሳያችኋለሁ። የመጀመሪያው ስትራቴጂ ይሰራል ወይ የሚለውን ቫሊዴት ለማድረግ ያስፈልጋል። እኔ ዛሬ ተነስቼ ኦኬ ለምሳሌ ቀላለው ለምሳሌ 2200 ላይ ብዙ ጊዜ አይተ ከሆነ የሆነ ዊክ ሰርቶ ከተመለሰ በቃ ትሬዱ ወር ላይ የሚወጣው ወይም ወር ላይ ወጥቶ ከተመለሰ ደግሞ ሴል ነው የሚወርደው፣ ስለዚህ ቤሪሽ ነው የሚሆነው ምናምን ብዬ ብነግራችሁ ቀጥታ ይሄን ወስዳችሁ አፕላይ አይደረግም፣ ቴስት አድርጉ። ስለዚህ ቫሊዴት ይደረጋል። የአንድ የትሬድ አይዲያን
ቫሊዴት ለማድረግ ባክቴስት ልንጠቀም እንችላለን። ይሄ መጀመሪያው። ሁለተኛው ሂስቶሪካል ዳታ ላይ አፕላይ ካደረጋችሁት እና ከሰራ ሞስት ፕሮባብሊ ኮንፊደንሳችሁን በትልቁ ሊጨምርላችሁ ይችላል። ኮንፊደንስ ደግሞ አንድ የሳይኮሎጂ ፓርት ነው። ስለዚህ ዝም ብሎ የሆነ ሞዴልን ወስዶ በቃ ትላንትና አይቶት ዛሬ ቀጥታ ወደ ገንዘቡን ከቶ የትሬድ እያደረገ ያለ ሰውና ባክቴስት አድርጎት ዊን ሬቱን በስነ ስርዓት አውቆ ሪስክ ቱ ሪዋርዱን በደንብ ዲፋይን አድርጎ የመጣ ሰው ልክ ትሬድ ሊያደርጉ ሲቀመጡ በእርግጠኝነት አንድ አይነት ኮንፊደንስ አይኖራቸውም። ኮንፊደንሳቸው ደግሞ ያንን ትሬድ ማኔጅ የሚያደርጉበትን ነገር ሊወስነው ይችላል። ስለዚህ አውትካም ላይ በእርግጠኝነት የተለያየ ኢፌክት ይኖራቸዋል። ሶስተኛው በጣም ብዙ ሰዎች ኔግሌክት የሚያደርጉት ወይም የማያስተውሉት ነገር ምንድነው? የአንድን ኤንትሪ ሞዴል ዊክነስ እና ስትሬንግዙን ልትለዩ ትችላላችሁ። ለምሳሌ የተሰጣችሁ ኮንፊርሜሽን ወይም ኦልሬዲ የኢንትሪ ኮንፊርሜሽን ካላችሁ ሊስቱ ማለት ነው። አንዳንዴ ኦኬ ማክሰኞ እቺ ነገር እዚህ ጋር አትሰራም ማለት ነው፣ ወይም ሰኞ ብዙ ጊዜ ይሄ ሞዴል አይሰራም ማለት ነው። ሞዴሉ ይሰራል ግን የሆነ አይነት ሪፋይን የምታደርጓት የምታስተካክሏት በትንሹ ማለት ነው። ኦኬ እንዲህ ባረገው ፕሮፊቴ እኮ እንዲህ ይሆን ነበር፣ 40% የነበረው ፕሮፊቴ 49% ይሆን ነበር፣ 40 ትሬድ ባለ ውስጥ 50 ምናምን ሊሆን ይችላል ፕሮፊታቢሊቲ ሬቴ ወይም ዊን ሬቴ ምናምን የሚሉ ኮንሰፕቶችን ልታዩበት ትችላላችሁ። ስለዚህ ባክቴስት ስታደርጉ የአንድን ሞዴል የቱ ጋር ችግር አለበት፣ የቱ ጋር ደግሞ የበለጠ አሪፍ ነው፣ ምን ሲሆን አሪፍ ነው፣ ኒውስ ሲኖር አሪፍ ነው፣ ኒውስ ሳይኖር አሪፍ ነው ይሄ ሞዴል ምናምን የሚለውን ነገር በደንብ ቼክ ልታደርጉበት ትችላላችሁ። ያቺ ደግሞ ምን ይጠቅማችኋል ማለት ነው? ሪል ላይ ስትገቡ ያንኑ ሞዴል በስሱ ሪፋይን አድርጋችሁት ኢምፕሩቭ አድርጋችሁት የተሻለ ውጤት እንዲያመጣላችሁ አድርጋችሁ ማስገባት ትችላላችሁ። ምን እንደማለት መሰላችሁ? ትሬዲንግ ውስጥ ያው ሴቶችም ትኖራላችሁ፣ ግን ብዙ ወንዶች ስለምትኖሩ ቀላል ኤግዛምፕል ልስጣችሁ። ብዙ ጊዜ ፕሌይስቴሽን ላይ ስትጫወቱ ኳስ ምናምን ነገር ከአንድ ተጋጣሚ ጋር ስትጫወቱ ሁሌ በክንፍ በኩል ይመጣ ተጫዋች ይኖራል አይደል? አሁን ገባችሁ? ተጫውተን አናውቅም ከዚህ በፊት እየተጫወትን ነው። በጣም ያልፈኛል በዛ በኩል በክንፍ በኩል በጣም ያልፈኝ ከሆነ ኦኬ ዚስ ጋይ በክንፍ በኩል ያልፋል ማለት ነው። ስለዚህ እዚህ ጋር እንዲህ ማድረግ አለብኝ፣ አስተላለፌ እንዲህ ባረገው ሙሉ ነገሬን አልቀይርም፣ አጫወቴን ግን እዛ ላይ ስላልቻልኩት እሱን አስተካክላለሁ። እሱን ካስተካከልኩ ሞስት ፕሮባብሊ በዛ ጋር ላይ መጣብኝ ይችላል። ስለዚህ የሆነች ነገር ሪፋይን እያደረግን እንሄዳለን። ሪፋይን ማለት ምንድነው? ኦሬዲ ያለ ግን የበለጠ ሞልድ ማድረግ አሪፍ እንዲሆን ማድረግ ማለት ፊኒሺንግ እንደማለት። ስለዚህ ኦሬዲ እንዳለ ሆኖ ዊክነሱን ብቻ እያስተካከልን ስትሬንግዙ ላይ ደግሞ ደብል ዳውን እያደረግን እንድንሰራ ያደርጋል። ሶ አራተኛና አምስተኛ በጣም የተያያዙ ነገሮች ናቸው፣ ግን በደንብ እንድትመለከቱ ትፈልጋለሁ። ብዙ ጊዜ አስተውላችሁ ከሆነ ሰዎች የሆነ ኢንትሪ ሞዴል ይነግሯቸዋል። ኦኬ ባክቴስት አድርገዋለሁ ስትለው አዎ አድርጌያለሁ ይላል። ዘን ኦኬ ዊን ሬቱ ስትሉት 40-50% እንዲህ የሚባል ዊን ሬት የለም። ባይ ዘ ወይ ዊን ሬቱ በመቶ ትሬድ ቼክ አድርጌዋለሁ። ዊን ሬቱ 52.3 ከሆነ 52.3 ነው አለቀ። 64.1 ከሆነ 64.1 ነው እንጂ 60-80 እንዲህ የሚባል ነገር የለም። ባይ ዘ ወይ ዊን ሬት እንደዛ አይደለም የሚሰራው። ቼክ ያደረኩት መቶ ትሬድ ካለ በዛ መቶ ትሬድ ውስጥ ስንቱ ዊን ሆነ ስንቱ ሎስ ሆነ ነው አይደል ባጭሩ። ስለዚህ ያቺ ቁጥር መምጣት አለባት። ሻርፕ የሆነ ቁጥር ነው የሚሰጠኝ። ሶ ይሄን ያህል ጊዜ በዚህን ያህል ጊዜ ውስጥ ቼክ አድርጌዋለሁ ዊን ሬቱ ይሄ ነው የሚለውን ያመጣልኛል። ነገር ግን ብዙ ጊዜ ዊን ሬት ብቻ ደግሞ መጠየቁም ልክ አይደለም። ምን ማለት እንደሆነ ላስረዳችሁ። ለምሳሌ እኔ አንድ ሞዴል አምጥቼ ዊን ሬቱ 90% ነው ብላችሁ ዋው በጣም አሪፍ ነው ልትሉ ትችላላችሁ አይደል? ግን ማተር ላይ ያደርግ ይችላል 90% ዊን ሬቱ 90% መሆኑ ብቻ። ለምን እንደሆነ ልንገራችሁ። ለምሳሌ ሪስክ ቱ ሪዋርዱ ዊን ሳደርግ በቃ 0.5 ብቻ መወስድ ከሆነ ሉዝ ሳደርግ ግን ወደ ታች 3 መወስድ ከሆነ ያ ማለት ምን ማለት ነው? ስቶፕ ሎሴ ከቴክ ፕሮፊቴ በጣም የሚበልጥ ከሆነ ማለት ነው። ለምሳሌ ቴክ ፕሮፊቴ 10 ፒፕ ከሆነ ስቶፕ ሎሴ ደግሞ 30 ፒፕ ከሆነ በቃ ግልጽ እኮ ነው አይደል? በገባው ቁጥር ብዙ ጊዜ ዊን ማድረግ አይቀርም። አንድ ጊዜ ግን ሎስ ሳደርግ ግን ምንድነው የሚፈጠረው? ሉዙ ሲፈጠር ዊኖቼን ሁሉ ይዞብኝ ነው የሚሄድ። ስለዚህ ዝም ብሎ ዊን ሬቱን ብቻ መናገር ምንም ፖይንት የለውም። ዊን ሬቱ ከምን ጋር ነው መነገር ያለበት? ከሪስክ ቱ ሪዋርዱ ጋር። ኦኬ 40% ዊን ሬት አለኝ ካለ አንድ ሰው በምን ሪስክ ቱ ሪዋርድ የሚለው መገለጽ አለበት አሁን። አዘርዋይስ ምንም ቬግ የሆነ ነምበር ነው፣ ትርጉም የለውም። በቃ ዊን ሬት ይሄን ያለው ካለ አንድ ሰው ምን ትርጉም አለ? ላይክ ይሄንን ኤግዛምፕል ምን አድርጌ ሊሰጣችሁ ይችላል? ለምሳሌ $10,000 አካውንት ላይ አንድ ሰው ዊን ሬት 95% ነው ቢላችሁ ኦኬ በጣም አሪፍ ነው አንተ ሞዴል ልትሉ ትችላላችሁ። ግን በጣም ሪስክ እያደረገ $1 ባገኘ ቁጥር የሚዘጋ ቢሆንስ ፖይንት የለውም። ስለዚህ አንዴ ግን ሲበላ ያቺ የሰበሰባት በ95% የሰበሰባት $1 በሁለት ትሬድ በሶስት ትሬድ ሲወስደው ዋይፕ አውት ነው የሚያደርገው ማለት ነው። ስለዚህ ሪስክ ቱ ሪዋርድ ከዊን ሬት ጋር አብሮ ካልቀረበ ጥቅም የሌለው ቁጥር ነው፣ ዝም ብሎ ቬግ የሆነ ቁጥር ነው የሚሆነው ማለት ነው። ስለዚህ ባክቴስትም ላይ ማስተዋል ያለባችሁ ነገር ይሄ ከሪስክ ቱ ሪዋርድ ጋር አብሮ ማች መደረግ አለበት። እንዴት ነው የምንሰራው የሚለውን በኋላ አሳያችኋለሁ። ሌላኛው አምስተኛው ነጥብ ከዚሁ ጋር የተያያዘ ነው፣ ግን ፕሮፊት ፋክተር ይሉታል በቴክኒካል ተርም ስናየው ፕሮፊት ፋክተር ይባላል። ያ ማለት ምን ማለት ነው? ዊን ሬቱ ከሪስክ ቱ ሪዋርዱ ጋር ማች ካደረገ በኋላ የሚሰጠኝ ነገር አለ አይደለ? ግን ያንንም ደግሞ ከያዝኩ በኋላ ምን ያህል ሎስ ስትሪክ በአንድ ጊዜ ይኖረኛል፣ ምን ያህል ዊን ስትሪክ በአንድ ጊዜ ይኖረኛል የሚለው ማወቅ እችላለሁ። ለምሳሌ ዓለም ላይ በጣም አሉ የሚባሉ ወርልድ ካፕ ሻምፒዮን የሆኑ ከዚህ በፊት ሪከርድ የሰበሩ ትሬደሮች ዊን ሬታቸው በጣም ሎ የሆኑ
ትሬደሮች አሉ 23% 20% ኢቭን 17% ሆኖ ወርልድ ካፕ ላይ ሶስተኛውን የጨረሰ ትሬደር አለ። ይሄ ምን ነው የሚያሳየው? ዊን ሬቱ ማነሱ መብዛቱ ብቻ ሳይሆን ዊን ሲያደርግ በጣም ነው ማለት ነው ዊን የሚያደርገው ይሶይ። ኦኬ ዊን ሲያደርግ በጣም ነው ዊን የሚያደርገው። ሉዝ ሲያደርግ ግን ምናልባት ትናንሽ ሊሆን ይችላል ሎሶቹ ማለት ነው። ሶ እዚህ ጋር ምን የምትባል ኮንሰፕት ነች ማለት ነው? ፕሮፊት ፋክተር የምትባል ኮንሰፕት ትመጣለች ማለት ነው። ለምሳሌ አንድ ሰው 20% ከሆነ ዊን ሬቱ ያ ማለት ነው ማለት ነው ከ10 ትሬድ ውስጥ ሁለት ብቻ ነው ዊን የሚያደርገው ማለት ነው። 8ቱ ሎስ ነው። ስለዚህ ለምሳሌ 10 ትሬድ ሲወስድ አንድ ሰው ሎስ አንደኛ ትሬድ ሎስ፣ ሁለተኛም ትሬድ ሎስ፣ ሶስተኛም ትሬድ ሎስ፣ አራተኛም ትሬድ ሎስ ከመጣ ብዙ ጊዜ እንፈራለን አይደል? እቺ ነገር በቃ ሎስ በሎስ ሆንኩኝ ምናምን ላለ። ግን ይሄንን የፈጠረው ምንድነው ታውቃላችሁ? ዊን ሬታችንን አለማወቃችን እንጂ በቃ ዊን ሬት 2% ከሆነ አውቃለሁ በቃ ከ10 ትሬድ 8ቱ ሎስ እንደሆነ እኮ አውቃለሁ። ምንም ችግር የለውም። በቃ ሁለቷን ዊን ሳረጋት ግን ቆንጆ አድርጌ ነው ዊን ማረጋት። ሪስክ ሪዋርድ 1 to 5 ሊሆን ይችላል። በሁለቷ ያኛውን በሙሉ ዋይፕ አውት አድርጌ ልወስድ እችላለሁ ማለት 8 ሎስ ያረኩትን በ10 ይዤ ልወጣ እችላለሁ። ስለዚህ እቺ ፕሮፊት ፋክተር የምትባለው ኮንሰፕት አብራ መምጣት ያለባት ነገር ነች። ሎስ ስትሪካችንና ዊን ስትሪካችንንም ለመገመት ፕሮባቢሊቲውን ለማወቅ ባክቴስት በጣም ይጠቅመናል። ኦኬ ሌላው መቼ ነው ባክቴስት ማድረግ ያለብን ነው? በትሬዲንግ ጆርኒ ውስጥ እንግዲህ ብዙ ነገሮች አሉ። መጀመሪያ ላይ ቤዚክ ኮንሰፕቱን ማወቅ አለብን። ከረንሲ እንዴት እንደሚሰራ መረዳት፣ ፋይናንሻል ማርኬት እንዴት እንደሚሰራ መረዳት፣ ፋይናንሻል ኢንስቲትዩሽኖችን መረዳት፣ ከዛ በኋላ ደግሞ ዲጂታሊ ትሬድ የምናደርግበትን መንገድ ማወቅ፣ ቴክኒካል ፈንዳሜንታል አናሊሲሶችን መረዳት። እነዚህ ነገሮች ቤዚክ ነገሮች ናቸው። ከዛ በኋላ ግን ወደ ትሬዲንጉ በደንብ ፕራክቲካል ወደሆነ ኢምፕሊሜንቴሽን ልንመጣ ስንል የምንመርጠው ኮንሰፕት ይኖራል። ከዛ በኋላ የምንመርጠው የሆነ የኢንትሪ ሞዴል ሊኖር ይችላል። ከዛ በኋላ ያንን ሞዴል ይዘን ሪስክ ማኔጅመንታችንን ደግሞ በደንብ ተምረን በደንብ ሪፋይን አድርገን ከዛ በኋላ ነው ወደ ትሬዱ የምንገባው አይደል? ከዛ እዛ ውስጥ ደግሞ ትሬድ ማኔጅመንት ምናምን የሚባሉ ኮንሰፕቶች አሉ። ነገር ግን ትሬድ ጋር ከመግባታችን በፊት ሪስክ ማኔጅመንት ጋር ከመድረሳችን በፊት አንድን ስትራቴጂ ወይም ሞዴል ያዘን አይደል? እዛ ሰዓት ላይ ነው ባክቴስት ማድረግ ያለብን። ኦኬ ለምሳሌ አይሲቲ ኮንሰፕት ወይ ኤስኤምሲ ኮንሰፕቶችን አንድ ሰው ካነበበ ከተረዳ በኋላ አንድ ጥሩ የሚባል ሴታፕ ይማራል። የሆነ ሞዴል ማለት ነው ትሬድ ቴክ የሚያደርግበት ሞዴል ይኖራል። ያቺን ሞዴል ግን ቀጥታ ወስዶ ፕሮፊርምም ላይ ሊሆን ይችላል ላይቭም ላይ ከመግባቱ በፊት ኦኬ እቺ ሞዴል አይቻታለሁ፣ ሃየር ታይም ፍሬም ላይ እንዲ ማድረግ ነው፣ ሚድል ታይም ፍሬም ላይ እንዲ ማድረግ ነው፣ ሎወር ታይም ፍሬም ላይ እንዲ ማድረግ ነው። አይኖዛ አሁን ግን እቺ ሞዴል ግን ምን ማድረግ አለብኝ? ባክቴስት አረጋታለሁ። ከዛ ዊን ሬቷን አውቃለሁ፣ በስንት ሪስክ ሪዋርድ ምን ያህል ዊን ሬት እንዳለው አንድ ላይ ይዛለሁ ማለት ነው። ሶ እዚህ ሰዓት ላይ ነው ባክቴስት ማድረግ ያለበት እንጂ ኦልሬዲ ትሬድ ውስጥ ከገባን በኋላ አይደለም። አንዱ መንገድ እሱ ነው። ሁለተኛው ሞዴላችን ክሊርሊ መቀመጥ አለበት። ከምን ቀጥሎ ምን ጠብቃለሁ፣ ከምን ቀጥሎ ምን ጠብቃለሁ የሚለውን ግልጽ ሳናደርግ ወደ ባክቴስት መግባት ትርጉም የለውም። ቬግ የሆነ ነገር ነው የምንሰራው። ጋምብል እንደማድረግ የሚቆጠረው በቃ እዚህ ጋር ባይ በለው ሴል በለው ዝም ብለህ ነው የምታደርገው ማለት ነው። ክሊር የሆነ የተጻፈ ኦኬ ሞዴል ሊኖር ይገባል። ሌላው ግን ምናልባት ኦልሬዲ ትሬዲንግ ውስጥ ያላችሁ ሰዎች ሆናችሁ የሆነ ሞዴል ትሬድ እያደረጋችሁ ያላችሁ ብትሆኑና ለምሳሌ እኔ ሲአርቲ ሞዴልን ከሆነ ትሬድ ማድረገው አሁን ላይ እና የሆነ ኦአርቢ የሚባል ስትራቴጂ ወይም ሞዴል አየሁት። ከዛ በኋላ ኦኬ ይሄን ነገር ልሞክረው እንዴ ብዬ ካሰብ ኦልሬዲ ትሬድ እያደረግኩ ያለው ሰው ነኝ። ኦልሬዲ ቢጊነር አይደለሁም። ኦልሬዲ ትሬዲንግ ውስጥ ያለው ሰው ሊሆን ይችላል። ግን የሆነ አንድ አዲስ ሞዴልን ከኔ ስትራቴጂ ጋር ለመጨመር ከፈለኩኝ ያቺን ሞዴል ቶሎ ባክቴስት አረጋታለሁ ማለት ነው። ከዛ በኋላ አየዋለሁ ፕሮፊታቢሊቲውን ዘን ኦኬ አሪፍ ነው ከኔ ጋር ሊሄድ ይችላል። ኦልሬዲ ከምጠቀመው የተሻለ ፕሮፊት አለው ብዬ ካሰብኩኝ ልቀላቀለው ይችላለሁ ማለት ወደ አይዲያ። ስለዚህ ባክቴስት ስናደርግ ማድረግና ያለብንና ማድረግ የሌሉብን ነገሮች አሉ። እነሱን ትንሽ ነካ አድርጌ ቀጥታ እንዴት አድርገን ባክቴስት እናደርጋለን የሚለው ወደ ፕራክቲካል ነገሩ እንገባለን። የመጀመሪያው ባክቴስቲንግ ሲባል በጣም ረጅም ሰዓት ባክቴስት ማድረግ አያስፈልግም። ያው ገጥሞኛ ጋሉ 3 ወር ምናምን ባክቴስት እያደረግኩኝ ነው ምናምን እንዲህ ይባል ነገር የለም። ባክቴስት በጣም በፍጥነት ነው ባክቴስት ማድረግ ያለባቸው። ምክንያቱም ኦልሬዲ ዳታው አለ። ዊኬንድ ላይ ለምሳሌ ቅዳሜና እሁድ 5 ሰዓት ብትሰጡት 10 ሰዓት ብትሰጡት የአንድ ዓመት ዳታ ባክቴስት ማድረግ ይቻላል። ክሊርሊ ሞዴሉን ካወቃችሁት ማለት ነው። በቃ ሰኞ ዕለት በዚህ ሰዓት ነው ትሬድ ማድረገው። ሞዴሉ የሚሰራው 9 ሰዓት ተኩል ላይ ነው። ኦኬ 9 ሰዓት ተኩል ላይ ኒውዮርክ ሴሽን ነው። ከዛ በኋላ ይሄን ጠብቃለሁ። ኢንትሪ ኮንፊርሜሽኖች እነዚህ ናቸው። እነዚህ ከመጡ ትሬድ ወስዳለሁ ነው አይደል? በቃ አለቀ። ስለዚህ ኦቨር ዘ ዊኬንድ መሰራት የሚችል ነገር ነው። የግድ ረጅም ሰዓት ሳምንታት ወር ምናምን መፍጀት የለበትም። ኦር ደግሞ ማታ ላይ ታይም የምታገኙ ከሆነ ምናምን ነገርም አንድ የምታረጉት ነገር ነው። እንደገና ባክቴስቲንግ ኮንቲኒየስሊ የሚደረግ ነገር አይደለም። አንድ ሞዴል ተማራችሁ፣ ያን ሞዴል ዳታውን ቼክ አረጋችሁ። የአንድ ዓመት ዳታ ለምሳሌ በባክቴስት ካረኩኝ በቃ ጨረስኩ ማለት ነው። ምንም ሌላ በየቀኑ ማደርገው ነገር አይደለም ባክቴስት። ወይ ሌላ ሞዴል ቼክ ማድረግ ከፈለኩኝ ነው እንግዲህ የሚቀጥለው እንደዛ። ሁለተኛው ባክቴስት ስታደርጉ ዝም ብላችሁ ባክቴስት አታድርጉ። ዝም ብሎ ቻርት ከፍቶ ኦኬ እዚህ ጋር ባይ ነው ኦኬ ዊን ነበር አንተ እሺ አይ እዚህ ጋር ሎስ ነበር የሚሆነው እዚህ ጋር ዊን ነበር እንደዛ አይደለም። ጆርናል ያዙ። ጆርናል መያዝ አለበት። አዘርዋይስ ዊን ሬታችሁንም ሪስክ ሪዋርዳችሁንም አታውቁትም። ትርጉም የለውም እሱ።
ሶስተኛው ደግሞ ክሊር የሆነ የኢንትሪ ሞዴል ቼክሊስት ሳይኖራችሁ ባክቴስት አታርጉ። ቬግ ነው የሚሆንባችሁ፣ ግራ ነው የምትጋቡት። በቃ ማለት ግልጽ የሆነ ከንትን ቀጥሎ እንትን ቼክ አረጋለሁ፣ ከንትን ቀጥሎ እንትን ኮንፊርሜሽን ዘን ኢንተር ማድረገው እዚህ ጋር ነው። ስቶፕ ሎሴ ከፌር ቫልዩ ጋር በታች ከሆነ ነው፣ ኮርነር ብሎክ በታች ከሆነ፣ ከሰፕላይ ዞኑ በታች ከሆነ ክሊር የሆነ መሆን አለ። እንደሱ ካልሆነ አሁንም ቬግ የሆነ ነገር ቴስት የምታደርጉት የምታገኙት መጨረሻ ላይም ዳታ ጥቅም ያለው ዳታ አይሆንም። ሶ እዚህ ጋር እንግዲህ ብዙ ጊዜ ጀስት ዊን ሬትን ብቻ ለመረዳት ወይም ደግሞ ኮንፊደንስን ብቻ ቢልድ ለማድረግ ነው ብሎም ብዙ ሰዎች አይቻሉኝ ከዚህ በፊት። እሱ ነገር ልክ ነው። ነገር ግን ሪያሊቲ ላይ የምትመለከቱት ትሬዲንግ ፍሎሮች ላይ ሁሉ ኤክስፒሪየንስ ባደረኩት ነው እንግዲህ ባየዋቸው ማለት ነው። የባክ ቴስቲንግ ኮንሰፕት ኢትስ ኖት ጀስት ኦንሊ አባውት ኮንፊደንስ ዊን ሬት ምናምን ብቻ አይደለም፣ ዳታ ነው። ስለዚህ ዳታ በጣም ወሳኝነት አለው። እኔ የምጠቀመው ሞዴል ዊን ሬቱ ይሄን ያለው በዚህ ና ሪስቶሪ ዋርድ ወስደው ዊን ሬት ይሄን ያለው በ1 to 3 ሲሆን ይሄን ያለው በ1 to 4 ሲሆን ይሄን ያለው ኦፕቲማሉ በጣም ቆንጆ የሚሰጠኝ 1 to 3 ላይ ነው ወይም 1 to 5 ላይ ሲሆን ነው ከዊን ሬቱ ጋር ስለሚሄድ ማለት ነው። ያንን ክሊርሊ መረዳት ያስፈልጋል። እንደገና ሎስ ስትሪኬ ምን ያህል ሊሆን እንደሚችል አውቃለሁ፣ ዊን ስትሪኬ ምን ያህል ሊሆን እንደሚችል አውቃለሁ። እነዚህ ነገሮች ደግሞ በኋላ ላይ ምን ያህል ሪስክ ማድረግ እንዳለብኝ እንዳውቅ ያደርጉኛል። ለምሳሌ አንድ የሆነ ሞዴል 30% ከሆነ ዊን ሬቱ እና የሆነ አካውንት ፍሊፕ ቻሌንጅ ብጀምር ነው ፍሊፕ ቻሌንጅ ትክክለኛ የትሬዲንግ አካሄድ አይደለም፣ ግን አንዳንዴ ካፒታልን ቢውል ለማድረግ ምናምን ተጠቀሙ ትችላላችሁ። ስለዚህ አንድ 30% ዊን ሬት ያለውን ሞዴል ለፍሊፒንግ ቻሌንጅ መጠቀም አትችሉም። ምክንያቱም ዩ ኖ ኢት ከ10 3ቱ ነው ዊን የሚሆነው። ስለዚህ ሙሉ ሪስክ አድርጌ ፉል ማርጂን ገባለሁ የምትሉ ከሆነ አያስኬድ። ግን ለምሳሌ አንድ ዊን ሬቱ 75% የሆነ ሞዴል ግን ሪስክ ሪዋርዱ ትንሽም ብትሆን ፍሊፕ ለማድረግ ብፈልግ ኦኬ አይ ካን ሪስክ ኦል አይደለ 75% ነው ዊን የማድረግ እድሉ ሰፊ ስለሆነ ማለት ነው። በሌላ አባባል ግን ዊን ሬት ብቻውን መተለቁ ጥቅም የለውም። ቅድም እንደነገርኳችሁ ዊን ሬት መተለቁ ብቻውን ጥቅም የለውም ለሎንግ ተርም ካሰብን ትክክለኛ የትሬዲንግ ጆርኒን ካየን ማለት። ሌላው እዚህ ጋር ማድረግ አለማድረግ ላይ እንደ ቦነስ ቲፕ የምሰጣችሁ ነገር ምንድነው፣ አንድ ጊዜ ባክቴስት ስታደርጉ በተቻላችሁ መጠን ለብዙ ሪስክ ቱ ሪዋርድ በዛው ባክቴስት አድርጉ። ኦኬ ለምሳሌ እዚህ ጋር ሴትአፕ ሰጠኝ። ኦኬ እዚህ ጋር ሴትአፕ ከሰጠኝ 1 ላይ ምን ይመስላል፣ 1 ላይ ምን ይመስላል፣ 1 ላይ ምን ይመስላል፣ 1 ላይ 1 ላይ ዊን ነው ሎስ ነው የሚለውን በአንድ ጊዜ ሁሉን ቼክ ማድረግ ትችላላችሁ። ይቺ ፕሮ ቲፕ ነች። ብዙ ጊዜ መጀመሪያ ላይ ላትረዱት ትችላላችሁ፣ ግን እየቆያችሁ ስትሄዱ በአንድ ጊዜ እኮ 1ንም 3ንም ቼክ ማድረግ ይቻላል፣ ቴስት ማድረግ ይቻላል። ስለዚህ እቺንም ጆርናል ስታደርጉ አብሮ ጎን ለጎን ብታደርጉት የተሻለ። ሶ አሁን ፕራክቲካል ወደ ሆነው እንዴት አድርገን ባክ ቴስት እናደርጋለን ወደሚለው እንገባለን ማለት ነው። እንግዲህ ባክ ቴስት ለማድረግ የሚያስፈልጉን ነገሮች ክሊርሊ ነግሬያቸዋለሁ። የመጀመሪያው ክሊር የሆነ በግልጽ የተጻፈ የኢንትሪ ቼክሊስት ያስፈልገናል። ኢንትሪ ሞዴላችን ቼክሊስት ያስፈልገዋል። ምን ረብጠብቀው ከዛ ምን ረብጠብቀው ከዛ ምን ረብጠብቀው ከዛ ምን ረብጠብቀው መቼ ነው የምገባው ኢንትሪ ኮንፊርሜሽንን አሟልቶ ሴትአፕ ወስዶ መቼ ክሊርሊ መጻፍ አለ። ሁለተኛው የሚያስፈልገን ሂስቶሪካል ዳታ ነው። ሂስቶሪካል ዳታውን ለማግኘት ፔድም ቨርዥኖች ባክ ቴስት ማድረግ ፕላትፎርሞች አሉ፣ ፍሪም አሉ። ፔዶቹ ሪል ታይም የመምሰል እድላቸው ሰፊ ነው። ከዛ ውጭ ግን ፍሪዎቹን መጠቀም በቂ ነው ብዬ አስባለሁ። ግዴታ የፔድ የሆኑት መግባት አለባቸው ብዬ አላስብም። ፔዶቹ ጥቅማቸው ምንድነው? የምትወስዱትን ትሬድ እዛው ላይ አውቶማቲካሊ ይወስዱላችሁና እዛው ላይ አናላይዝ እንድታደርጉ ዊን ሬቱን ምናምን ራሳቸው ካልኩሌት ሊያደርጉላችሁ ይችላሉ። ፍሪዎቹ ከሆኑ ግን ምናልባት ጆርናል የምታደርጉትን ነገር ራሳችሁ ናችሁ ጆርናል ማድረግ የሚጠበቅባችሁ። ለብዙዎቻችን ግን ፍሪው በቂ ነው ብዬ አስባለሁ፣ ስፔሻሊ ለፐብሊኩ ማለት። ሶስተኛ የሚያስፈልገን ነገር ደግሞ ጆርናል ማድረጊያ ነገር ነው። ስለዚህ እሱ ዲጂታሊ መሆን ይችላል፣ ፊዚካሊ ኖትቡክም ላይ ቢሆን ዊናችሁን ሎሳችሁን ዴቱን እየጻፋችሁ የምታስተካክሉ ከሆነ ችግር የለውም። እኔ ግን ሞር ለብዙ ነገር ዲጂታሉ አሪፍ ነው ብዬ አስባለሁ። ኤክሴል ሺትም ላይ ቢሆን ታብሌትም ላይ ስልክም ላይ ቢሆን ሺት ላይ ማዘጋጀቱ የተሻለ ነው ብዬ አስባለሁ፣ ለካልኩሌሽንም ለምንም ማለት ነው። ሶ አሁን ቀጥታ ወደ ፒሲ ልሂድና አንድ በአንድ አሳያችኋለሁ ማለት ነው ሁሉንም ነገር። ኦኬ ሶ ሶስቱም ያስፈልጉት ነገሮች እነዚህ ናቸው። እንግዲህ እዚህ ጋር ስትራቴጂ ያለ አንድ ሞዴል ይሄ ኦፕኒንግ ሬንጅ የሚባለው ብሬክአውት ኦፕን ሬንጅ ብሬክአውት ኦቢአር የሚባለውን ስትራቴጂ ነው ሞዴሉ። እሱ ቼክሊስት አዘጋጅቻለሁ ከመጀመሪያ ጀምሮ ያለው ማለት ነው። ከዛ እዚህ ጋር እንግዲህ ሂስቶሪካል ዳታ ሰርቭ የሚያደርግልን አንድ ፕላትፎርም አለ። ባክቴስት ማድረግ የምንችልባቸው ብዙ ፕላትፎርሞች አሉ፣ ግን ይሄኛው ቀላል ነው። ከዚህ በፊትም እኔ የምጠቀመው ነው። ነፃም ሴሽኖች ስላሉ ታሪፍ ነው። እዚህ ጋር እንደምታዩት ከዚህ በፊት ቴስት ያደረኳቸው አሉ። ስለዚህ ይሄንን ጀስት ቀጥታ መታችሁ fxreplay.com ሳይን ኢን ብታረጉ በቃ ይገባላችኋል ቀጥታ። ከዚህ በኋላ ምን እንደምናደርግ አሳያችኋለሁ እንደ አዲስ። ከዛ በቀጠል ደግሞ ነው ያዘጋጀሁት ሺት እዚህ ጋር ነው ያለው። እዚህ ሺት ላይ እንግዲህ በደንብ ሲሪየስሊ መመልከት ያለባችሁ ነገር አለ። በዋናነት ቀኑን እዚህ ጋር እንጽፋለን። ለምሳሌ መንዴ ከሆነ መንዴ ስፔሊንጉ ላይ ብዙ አትጨነቁ፣ መሆኑን ብቻ ብትሉት በቂ ሊሆን ይችላል። ዴት ቀኑ ምናልባት ወሩን ከነቀኑ ብታስቀምጡ ጥሩ ነው። ለምሳሌ ሴፕቴምበር 10 ከሆነ ሴፕቴምበር 10። ከዛ በኋላ እዚህ ጋር የምታያቸው 11 12 13 14 15 የሚሉት የሪስክ ቱ ሪዋርድ ነው። ስለዚህ በ11 ምን ሆነ
ዊን ሆነ ሎስ ሆነ በ1 2 ዊን ሆነ ሎስ ሆነ በ1 3 ዊን ሆነ ሎስ ሆነ በ1 4 ዊን ሆነ ሎስ ሆነ በ1 5 ዊን ሆነ ሎስ ሆነ የሚለው እዚህ ጋር ታስቀምጣላችሁ ማለት ነው እዚች ጋር ሪማርክ ላይ ተጨማሪ የምታስተውሏቸው ነገሮች ካሉ ነው ለምሳሌ የወሰድኩት ትሬድ ባይ ከነበር ባይ ብዬ ጽፋለሁ ኦር እሱን ብቻ ሳይሆን በጣም ካስጠብቆኝ ከነበረ ረጅም ሰዓት ያስጠብቃል ይሄ ነገር ላሉ እንደዚህ አይነት ሪማርኮችን መጻፍ ይቻላል በጣም ቤዚክ ግን ዋናው ነገር ዞሮ እዚህ ጋር ያለው ነገር ነው ቤዚኩና ዋናው ነገር እዚህ ጋር ያሉት ነገሮች ናቸው እነዚህን እዚህ ጋር ስትሞሏቸው ከላይ እንደምታዩት ቅድም የነገርኳችሁ እንግዲህ ካልኩሌት የሚያደርግላችሁ ነገር ከላይ አለ እዚህ ጋር አሁን ዊን ሬት የእያንዳንዱ ሪስክ ሪዋርድ ለምሳሌ በ1 ሲሆን ዊን ሬቱ እዚህ ጋር አለ 33.3 በ1 2 ሲሆን 33.3 በ1 3 ሲሆን 66 ምናምን እዚህ ጋር የምታያቸው ከዚህ ሪስፔክቲቭ ሪስክ ሪዋርድ ጋር ማች የሚያደርጉትን ዊን ሬታቸው ፐርሰንቱን ነው ማለት ነው ከዛ ውጪ ደግሞ እዚህ ጋር ኤክስፔክትድ ሎስ ስትሪክ ምትላለች እቺ ምንድነች እዚህ ጋር የምናስገባው ዳታ ላይ ተነስቶ በጣም ኮምፕሌክስ የሆነ ካልኩሌሽን ነው ይሄው እዚህ ጋር ያለው ፎርሙላ ማለት ነው አትንኩት ይሄን ነገር አትነካኩት ምንም ምትነኩት ነገር የለም እዚህ ጋር ራሱ አውቶማቲካሊ ካልኩሌት የሚያደርግ ነው ማቴማቲካሊ በደንብ የተሰራ ስለሆነ ማለት ነው ስለዚህ እዚህ ጋርኛ ዳታ ስንሰጠው እሱ በራሱ ሙሉ ነገሩን ካልኩሌት አድርጎ እዚህ ጋር ዊን ሬቱንና ኤክስፔክትድ ሎስ ስትሪኩን ይሰጠናል ማለት ነው ለምሳሌ እዚህ ጋር 1 ላይ ይሄኛው ትሬድ ዊን ቢሆን ይሄም ዊን ቢሆን እዚህ ጋር ሎስ ቢገጥመኝ እዚህ ጋር ዊን ቢገጥመኝ አያችሁት አሁን 57.1 ነው ማለት ነው ዊኔ እንደምታዩት 57.1% ዊን ሬት አለኝ በስንት 1 ሲሆን ማለት ነው ሎስ ስትሪክ ደግሞ ኤክስፔክት ማድረገው 3 ነው 4 ሎስ በተከታታይ 5 ሎስ ከገጠመኝ ትንሽ ከአቨሬጅ ከፍ ይያለ ነው ማለት ነው እዚህ ጋር ለምሳሌ 4 ሎሶች አሉ ግን ካልኩሌት ሲያደርገው ራንደም ኤክስፔክቴሽኑ እዚህ ጋር የሚቀመጠው ነው 3 በቃ ኤክስፔክትድ ሎስ ስትሪክ ነው 4 ከሆነ ከአቨሬጁ ከፍ ብሏል ማለት ነው በተከታታይ ሉዝ እያረኩ ያለሁት እንደማለት ነው ስለዚህ እዚህ ጋር ያለው ነገር በኋላ ላይ ላይቭ ላይ ሲገቡ በደንብ ቫሊድ የሆነ ነገር ይሰጣቸዋል ማለት ነው አሁን እንዴት አድርገን ነው የምናደርገው የሚለውን ትንሽ ቀለል አድርጌ ላሳያችሁ ልክ ስታጠፏቸው እንደዚህ የሚሉ ነገሮች ሊኖሩ ይችላሉ ምክንያቱም ይሄ ሎስ ስትሪክ ነው ምንም ሎስ ከሌለ እዚህ ጋር መቼም ምንም ነገር አይጽፍም ማለት ስለዚህ አሁን ይሄንን ሞዴል እዚህ ጋር ቴስት እናደርገዋለን ማለት ነው መጀመሪያ የምናደርገው ምንድነው ሴሽን ጋር እንመጣለን ከዛ በኋላ ኦሬዲ የተዘጋጀ ሴሽን ካላችሁ እዚህ ጋር ያስቀምጥላችሁ ከሌለ ግን እዚህ ጋር ክሬት ሴሽን ትሉታላችሁ ከዛ ስም መስጠት ትችላላችሁ የአንድ ወር ነው የሚፈቅድልን ስለዚህ የየትኛውን ወር ለምሳሌ ቼክ እናርግ ሴፕቴምበር ወይም አሁን ኦክቶበር ላይ ያለ ነው ኦክቶበር ማለት ይችላል ኦክቶበር ከዛ አካውንት ባላንስ ይላችኋል ይሄ ብዙ ማተር አያደርግም እዚህ ላይ ትሬድ ብናደርግ ቢሆን ኖሮ ማተር ያደርግ ነበር ዊን ሬቱ ምኑ ስለሚያሳየም ማለት ነው ካልሆነ ግን ብዙ ማተር አያደርግም ዝም ብላችሁ አማውንት የሆነ አማውንት አስገቡ ማተር አያደርግም ይሄኛው ዞሮ አሴት ይሄ ትሬድ የምታደርጉበት ምን ላይ ነው እንግዲህ በጣም ይወስናል እዚህ ጋር የምትወስዱት ሞዴል አይደለም ይወስነው ይሄንን አንዳንዴ ለኢንዲክሶች የሚሰራ እንትን ሌላ ነገር መጠቀም የለባችሁም ስለዚህ ፎሬክስ ፔሮች ላይ ከሆነ ፎሬክስ ፔሮች ላይ ለምሳሌ እኔ በዩሮ ዩኤስዲ ልሞክረው ይሄንን ከዛ ሴሌክት ቻርት ሌአውት ይላል ይሄ ኦፕሽን አለው ግዴታ አይደለም ከፈለጋችሁ እዚህ ጋር ማስገባት የምትችሏቸው ነገሮች ናቸው ከዚህ በፊት እኔ ሲአርቲን ቴስት ያደረኩበት ነው ይሄ ከዛ ኢኒሺያል ዴት ከምን እስከ ምንድን ነው የሚለው ነው ስለዚህ አንድ ወር ነው ማድረግ ያለብን ዋን መንዝ የሚለው እናደርጋለን ኢኒሺያሉ እንግዲህ ኦክቶበር 2025 ሳይሆን ኦክቶበር 2024 እንዲሆን አድርገን ለኦክቶበር 2024 ቴስት እናርግ ስለዚህ ኦክቶበር 2024 አንድ ላይ እንደገና እዚህ ጋር ደግሞ ኢንድ ዴቱ ደግሞ ኦክቶበር 2024 አያሰራችሁም ከዛ በላይ ስለማያሰራችሁ ነው በፍሪው አያሰራችሁም ክሬት ሴሽን ለዋለው አሁን እየፈጠረልኝ ነው ማለት ነው የዛን ቀን እንትን መጀመሪያ እንግዲህ ሞዴሉን በደንብ መማር አለባችሁ ነግሬያችኋለሁ መቼ ነው ባክ ቴስት ውስጥ የምትመጡት ስትራቴጂ በደንብ ካወቃችሁ በኋላ ነው ዝም ብሎ ተዘለው አይገባም አሁን አምጥቶልኛል ያው እቺ ቻርት የራሴ የኔ ከለር ስለሆነች ነች ብዙ ጊዜ የምታውቋት ቮሊዩም ኢንዲኬተር አለው እዚህ ጋር እሱ ማጥፋት ትችላላችሁ ቴስት እንደምታረጉት ስትራቴጂ ሊወሰን ስለሚችል ማለት ነው ኦብጀክት ትሪ ምንም አይሰራልኝም ኦኬ አሁን ይሄ ስትራቴጂ ስታዩት 15 ሚኒት ላይ መጀመሪያ ኦፕን 9:30 ላይ ያለው ነው የሚያሳየኝ ስለዚህ 9:30 ላይ መጀመሪያ ሄጄ እኔ ማርክ አረጋለሁ ኦሬዲ ግን እዚህ ጋር ታይማችሁን በኒውዮርክ ማድረግ አለባችሁ ኒውዮርክ ታይም ዞን ምክንያቱም በኒውዮርክ ካልሆነ ያው እዚህ ጋር ሞዴሎቹ ፌክ ነው የሚሆኑባችሁ ምክንያቱም እየሞከራችሁት ያላችሁት ነገር በትክክል ስለማይሰራ ማለት ነው 9:30 እዚህ ጋር ነው ይታያል አይደል ቆይ ነጭ ነገር ላርገው እኔ ቀለም ሲበዛ ስለማልወድ ነው እሺ ጎላ እንዲል ላርገው 15 ሚኒት ላይ ምንድነው ማረጋው መጀመሪያ the first 15 ሚኒት ካንድል ፎርም ያደርጋል የመጀመሪያ 15 ሚኒት ካንድል እሱ ካንድል ፎርም ሲያደርግ የሱን ያለበት ሬንጅ ወስዳለሁ እና ሎውን ማለት ነው ሎው ለምሳሌ እዚህ አካባቢ ቢሆን ዊኩ ማለት ነው ከዛ በኋላ ማርክ ሃይ ኤንድ ሎ ይላል እሺ አደረኩኝ ከዛ ቼክ ዘ ሳይዝ በጣም ሰፊ ከሆነ ትሬድ አላረግም በጣም አጭርም ከሆነችም ትሬድ አላረግም ምክንያቱም ሬንጁ ይከብዳል ዲፋይን ለማድረግ ከዛ በኋላ ስትሮንግ የሆነ ቮሊዩም ማየት አለብኝ ልክ ማርኬት ሲከፈት የሆነ እንቅስቃሴው ጨመረ ማለት አለበት ነው ሞር ይሄንን ስትራቴጂ ብዙ ጊዜ ናስዳክ ላይ ምናምን የሚጠቀሙት ያው የአሜሪካ ማርኬት ኦፕን ሲሆን
ስለሆነ ማለት ነው ኒውዮርክ ማርኬት ላይ ከዛ ይሄን ሬንጅ ከወሰድኩኝ በኋላ 5 ሚኒት ላይ ወርዳለሁ ከ15 ሚኒት ወደ 5 ሚኒት ወርድና ፕራይሱ ወይ የላይኛውን ወይ የታችኛውን ብሬክ እስኪያደርግ ጠብቃለሁ ስለዚህ ብሬክ እንዲያደርግ ጠብቃለሁ የላይኛውን ከወሰደው ባይ ነው የምገባው የታችኛውን ከወሰደው ሴል ነው የምገባው ስለዚህ ለምሳሌ የላይኛውን ከወሰደው እንደዚህ ባይ ነው ማለት ኤክስፔክት ማድረገው ወይ የታችኛውን ደግሞ ከወሰደው እንደዚህ ሴል ኤክስፔክት ማድረገው ነው ይሄ ኦአርቢ ስትራቴጂ ነው አይሲቲዎች እንዳትበሳጩ እዚህ ጋር ሊኩዊዲቲ ከተወሰደ እንደው ምናምን ጀስት ለማሳየት ያክል አሁን ስትራቴጂ አይደለም እያስተማርኩ ያለሁት እዚህ ጋር ስለዚህ ሎ ከሆነ ሴሉን ወደ ሴል ነው ማለት ነው ስለዚህ ኢንተር የምናደርገው መቼ ነው ኢንትሪው ግልጽ ነው ሪቴስት ላይ ነው እቺን ሬንጇን ሪቴስት ሲያደርጋት ኢንትሪ እንወስዳለን ስቶፕ ሎስ ደግሞ የምናደርገው የቱ ጋር ነው ሃፍ ኦፍ ዘ ኦአርቢ ሬንጅ ላይ ነው ሃፍ ኦፍ ኦአርቢ ማለት ነው ለምሳሌ ይሄ ከዚህ እስከዚህ ከሆነ ሚድል ላይ አንድ ላይ ይኖረኛል ስለዚህ እሱ ጋር ነው ማለት ስቶፕ ሎስ ማድረገው ስለዚህ ስቶፕ ሎስ የሚሆነው እሱ ጋር ይሆናል ማለት እቺ አነስ ስላርጋት ደጋግመን ስለምንጠቀምባት እንጠቀማታለን ኦኬ ስለዚህ ይሄ ስቶፕ ሎስ እዚህ ጋር ይሆናል ማለት ለምሳሌ ባይ ከገባውት ሪቴስቱ ላይ ባይ ጠብቃለሁ ከዛ ስቶፕ ሎስ ሃፉ ላይ ይሆናል 11 ይሁን 1 ምናምን ይሁን ያው ቴስት የምናደርገው እዚህ ጋር አስቀምጠናል 11 12 13 14 15 ሁሉንም ቴስት የምናደርገው ስለዚህ ችግር የለውም 11 ላይ ቢሆን ኖሮ ዊን ነው 12 ላይ ቢሆን 13 ላይ ቢሆን ቼክ እናደርጋለን ወደ ታችም ከሆነ እንደዛው ማለት ነው ሴልም ከሆነ ሪቴስቱ ላይ ሴሉን ገባለሁ ስቶፕ ሎሴን ሃፉ ላይ አረጋለሁ ከዛ 11 ላይ ቼክ አረጋለሁ 12 ላይ 13 ላይ 14 ላይ የቱ ጋር ነው ዊን ነው የሚለው ቼክ አረጋለሁ ማለት ስለዚህ ይሄ ሙሉ መሟላት አለበት ይሄ ነገር ካልተሟላ ትሬድ አልገባም ማለት ነው ግልጽ ነው አይደል ሶ መጀመሪያ ስትራቴጂውን በደንብ መማሩ ይቀድማል ስትራቴጂውን በደንብ መማሩ ይቀድማል እዚህ ጋር አይዲያውን ኦሬዲ ለእናንተ ለማሳየት ስለሆነ ነው ኦኬ ስለዚህ አሁን ምንድነው ማድረገው ፕሌይ ለዋለው ማለት ነው ሶ ፕሌይ ለዋለው ፕሌይ ስለው ካንድሎቹ ፎርም እያደረጉ ነው አሁን 930 ላይ መጠብቀው መጀመሪያ ኦኬ 930 የመጀመሪያው ካንድል ይሄው ሃዩና ሎውን ወስዳለሁ ሃዩ ይሄው እዚህ ጋር ሎው ደግሞ ይሄው እዚህ ጋር አለ ሬንጁን ደግሞ ሃፉን ስለምፈልገው ከዛ ምን አድርገን የሚለኝ ወደ 5 ሚኒት ወርድ የሚለኝ 5 ሚኒት ላይ ወርዳለሁ ከዛ ምረብ ጠብቀው ወደ ላይ ከብሬክ አደረገው ወደታች በቦዲ ብሬክ እንዲያደርግ ነው ፈልገው ስለዚህ ኔክስት ለዋለው በቦዲ አላረገም አያችሁት በዊክ ነው ያደረገው ይሄን አልፈልገውም በቦዲ እስኪ ያደረገው ምን ጠብቀው አሁን በቦዲ አድርጓል ክሊር አይመስልም በቦዲ አድርጓል ይሄኛው እስኪ እንዲወጣና ተመልሶ መጥቶ ሪቴስት ሲያደርገው ነው የምፈልገው ይሄኛው ቫሊድ የሆነ ኢንትሪ አይሆንም ለስትራቴጂ ማለት ነው ስለዚህ በደንብ እስከሚወጣ እንጠብቃለን ማለት ነው እስካሁን አልወጣም አሁን ወጣ አሁን በትክክል ሊወጣ ወደታች እዚህ ጋር በትክክል ወጥቷል አሁን ምን እንጠብቃለን ሪቴስት እንጠብቃለን የቱ ጋር እዚህ ሌቭል ላይ የግድ ይችላል ላይ ነካ ይችላል ግን ያው ለቴስት ስለሆነ እሱን እናርግ ስቶፕ ሎስ እዚህ ጋር ይሆናል ከዛ በኋላ ይሄኛው ችግር የለውም ለጊዜው እንደምናደርገው ፕሮፊቱ ችግር የለውም ታርጌትም ብለን ነው የምናደርገው ከዛ በኋላ ትሬዱን ገባው የሚለውን ገብቷል አሁን ትሬዱ ገብቷል እዚህ ጋር ኦኬ ስቶፕ ሎስ አይደል ስለዚህ እቺ የመጀመሪያው ትሬድ ሎስ ሆናለች ማለት ነው ስለዚህ መቼ ነው ቀኑን ጽፋለሁ ኦክቶበር 1 ነው ቱስዴይ ስለዚህ ቀኑን ጽፋለሁ ቱስዴይ ኦክቶበር 1 ሎስ ነው 11ም ሎስ ነው ምንም የትኛውም ቲፒ የሚባል ነገር የተነካ ነገር የለም ስለዚህ አንድ ትሬድ ሎስ ሆኗል ማለት ነው ሶ አሁን ዙም አውት እናደርጋለን አንዳንድ ስትራቴጂዎች አሉ ኦኬ ይሄኛው ሪቨርስ ካረጋ በዛኛው ግባው ሚሉም አሉ አንዳንዴ ደግሞ አይ በቃ አንዴ ብቻ ትሬድ ኮስተርክ ይበቃል ሚልም ሊኖር ይችላል ስለዚህ እኛ ጀስት እዚህ ጋር ይብቃኝና ያ በአንድ ቀን አንድ ትሬድ በቂ ነው ስለዚህ ወደ ኔክስት ዴይ ሄዳለሁ ማለት ነው ኔክስት ዴይ ቲውስዴይ ኦኬ ዌድነስዴይ 9 ነው የምፈልገው አሁን ስለዚህ ዌድነስዴይ 9 እቺ በቀላሉ ማድረግ ትችላላችሁ ለማስመር ግን ለእናንተ ለማሳየት ስለፈለኩኝ ነው ሶ እንግዲህ አሁን የ46 ቀን ሰርቻለሁኝ ማለት ነው ባክ ቴስት አድርጌያለሁ ሁሉንም ነገር መዝግቤያለሁ እዚህ ጋር ሶ እንደምታዩት እንግዲህ 46 ቀን ሳይሆን 46 ትሬድ ማለት ነው ቀኑ ምናልባት 2 ወር ምናምን ነገር ሊሆን ይችላል ሶ እዚህ ጋር እንደምታዩት ዊን ሬት 11 ሲሆን 67% ነው 12 ሲሆን 52% ነው 13 ሲሆን 32% 14 ሲሆን 30% 15 ደግሞ ሲሆን 15% ብቻ ነው 15 ሲሆን ሪስክ ሪዋርድ ከፍ ስለሚል ማለት ነው ኤክስፔክትድ ሎስ ስትሪኩም እዚህ ጋር በስነ ስርዓት የተቀመጠው አለ እዚህ ጋር ግን አንድ ተጨማሪ ነገር ለእናንተ ጨምሬላችኋለሁ እኔ ብዙ ጊዜ በራሴ በጄ ካልኩሌት ማድረገውን ነገር ማለት ነው ሶ እዚህ ጋር ምን ሰጠው ምንድነው
እቺ 46 ምትሯ ነምበር ኦፍ ቶታል ትሬድ ነው ነምበር ኦፍ ቶታል ትሬድ 46 ነው እቺ ደግሞ ስታርቲንግ አማውንት ለምሳሌ $100 ብጀምር ወይም ለምሳሌ $1000 ማድረግ ይቻላል ሁለቱም ብቻ መስጠት እናንተ ሌላ ነገር እንዳነኩ ከዚህ በኋላ ያሉት ነገሮች የሚነኩ አይደሉም ስለዚህ ቆይ ማርክ ላርግላችሁ ሼርም ሳረጋችሁ ግራንድ አትጋቡ ማለት ነው እቺን ቀለማን ማርክ ላርግላችሁ ሶ ከዚህ በኋላ ያለው ነገር አትነኩ ምንም የምትነኩት ነገር የለም ኦኬ ምንም የሚነካ ነገር የለው ሶ እንደምታዩት $1000 አስገብቼ ቢሆን ኖሮ በዚህ በ46 ትሬድ በ11 ሪስክ ቱ ሪዋርድ 2100 ይገባል በ12 3100 ይገባል በ123 1600 ይሆናል በ124 2400 ይሆናል በ125 ደግሞ 673 ይሆናል 1000 አስገብቼ 673 ማለት 300 ምናምን ሎስ ሆኗል ማለት 125 ሎስ ውስጥ ነው ስለዚህ ከዚህ ውስጥ የትኛው ነው ሞር ፌቨራብል አንደኛ እቺኛው ነች 122 ቆንጆ ነው አይደል 3000 ምናምን ነው ይመጣው ቀጥሎ ግን 124 ነው ከ121ም ከ123 124 ይሻላል ማለት ሶ እዚህ ጋር ምን ተረዳሁኝ ምን ታያላችሁ ሲምፕሊ አንደኛ የተሻለው ሪስክ ሪዋርድ ሬቱ ነው ከዊን ሬቱ አንፃር ይሄኛው ዊን ሬቱ 67 ቢሆንም እንኳን ትርፉ ግን እንደዚህኛው አይደለም እቺኛው 52% ብቻ ነች ግን ትርፉን ይዩት ምክንያቱም 122 ስለሆነ ነው ይሄኛው ደግሞ 30% ብቻ ነው እንደውም 124 ስለሆነ ይዩት ትርፉ ሞቅ ያለ ነው ስለዚህ ኤክስፔክትድ ሎስ ስትሪኩን ብትመለከቱ እዚህ ጋር ዝቅ ያለ ይመስላል ለሳይኮሎጂ ይሄኛው አሪፍ ነው ባይዘው ዋንቱዋኑ ለሳይኮሎጂ አሪፍ ነው ምክንያቱም ብዙ ሎስ አይኖርም ዊን ነው አብዛኛው ግን ትንሽ ዊን ነው የሚሆነው ሶ እየጀመራችሁ ያላችሁ ሰዎች ኢትስ ኖት ኤ ባርቲንግ በዋኑ መጀመር በዋንቱ መጀመር ይቻላል ከዛ በኋላ ኤክስፒሪየንስ እየሆናችሁ ትሄዱ 123 ከማድረግ ይልቅ 124 የተሻለ ውጤት ያመጣል ምክንያቱም እቺኛው ዝቅ ያለች ስለሆነች ማለት ነው በ122 ግን ስቲክ አድርጋችሁ ከቀጠላችሁ ስቲል ጥሩ ነው ማለት ነው በዚህ ዊን ሬት እና በዚህ ሪስክ ሪዋርድ በዚህ ሞዴል ከሄድን 124 ከሚሆን ይልቅ 122 ነው የተሻለ ውጤት የሚያመጣው ስለዚህ የግድ ትልቅ ሪስክ ሪዋርድ ለማግኘት መጣጣር አይጠበቅባችሁ ስለዚህ በዚህ ወይ ነው እንግዲህ ሁሉንም ነገር ክሊርሊ መስራት ያለባችሁ ማለት ነው ሌሎች ተጨማሪ ነገሮችን ማየት ትችላላችሁ ራሳችሁ ደግሞ ፈርዘር ሪሰርች አድርጉ ለምሳሌ መንዴ እዚህ ጋር ሎስ ነው መንዴ እዚህ ጋር ዊን አለው ግን ቀጥሎ ያሉት ቀኖች ሎስ ናቸው እዚህ ጋር ለምሳሌ ዌንስዴይ ዊን ነው ተርስዴይ ለምሳሌ ዊን ነው እዚህ ጋርም ተርስዴይ ድጋሚ አሁንም ዊን ነው እዚህ ጋር ተርስዴይ ሎስ ነው ፍራይዴይ ዊን ነው ስለዚህ እንደዚህ ፓተርን ታዩና ደግሞ ኦኬ በዚህ ቀን ትሬድ ከማድረግ ይልቅ በዚህ ቀን ሞር ማርኬቱ ለዚህ ሞዴል ይመቻል ምናምን የሚሉ ነገሮችን ደግሞ የበለጠ አናላይዝ ያደርጋችሁ ትሄዳላችሁ ማለት ነው ሶ ቺን ሺት እንደነገርኳችሁ የቴሌግራም ቻናላችን ላይ ሊንኩን አስቀምጥላችኋለሁ ከፈለጋችሁ ዳውንሎድ አድርጉት ፈለጋችሁ ኦንላይን ላይ ተጠቀሙበት እንደፈለጋችሁ አድርጉት ጀስት ቴሌግራም ሊንካችን ላይ ግን ታገኙታላችሁ ሶ አሁን ክሊርሊ እንግዲህ ባክ ቴስቲንግን በደንብ የተረዳችሁ ይመስለኛል አሁን የተጠቀምኩበትን ደግሞ ሺት እኔ የሰራሁትን ሺት ማግኘት የምትፈልጉ ሰዎች ቴሌግራም ቻናላችን ላይ ፖስት አድርጌላችኋለሁ ሺቱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ ኦር ኦንላይን ላይ እንዳለም መጠቀም ትችላላችሁ የቴሌግራም ሊንካችን @ዩቲዩበርስመኒ ነው የሚለው ቴሌግራም ቻናላችን ማለት ነው ስለዚህ እሱ ላይ ፖስት አድርጌላችኋለሁ ምናልባት ከሱ በኋላ ዘግይታችሁ የምታዩ ሰዎች ራሱ ማግኘት የምትችሉበት መንገድ ምንድነው ከላይ ፒን አድርጌላችኋለሁ ቴሌግራም ቻናሉ ላይ ስለዚህ ፒን የተደረገውን ገብታችሁ ሶ እዚህ ጋር ደግሞ ከአንድ ሰዓት በላይ የሚሆን አንድ ሰው ፕሮፊታብል ትሬደር መሆን ፈልጋለሁ የሚል ሰው ከመጀመሪያ ጀምሮ እስከ መጨረሻ ድረስ ምን እያደረገ መሄድ አለበት የሚለውን ክሊርሊ የሚያሳይ ቪዲዮ ሰርቼላችኋለሁ ስትራቴጂም ሪስክ ማኔጅመንትን ሳይኮሎጂን በዋናነት ምን መታየት አለበት የሚለውን ነገር አንድ ባንድ ያሳየውበት ቪዲዮ ነው እዛ እንገናኝ